ኬትዜኪ ጋታ የደም አይነት ማለት ነው በጃፓንኛ። ፐርፌክሽኒስት የሆኑት ኤ ታይፕ ናችሁ ወይስ ክሬቲቭ የሆኑት ቢ ታይፕ ናችሁ? አሊያም ጂኒየስ የሆኑት ኤ ቢ ታይፕ ናችሁ ወይስ ኮንፊደንት የሆኑት ኦ ታይፕ ናችሁ? የትኛው የደም አይነት ነው ያላችሁ? በዚህ ቪዲዮ የደም አይነትና የባህሪ መገለጫዎችን አራት ወሳኝ ነጥቦችን አንስተን በጋራ እናያለን። መጀመሪያ የምንመለከተው የትኞቹ የደም አይነቶች ምን አይነት መገለጫ ያላቸው የሚለውን እናያለን። በሁለተኛ ደረጃ ይህ በሳይንሱ ዘንድ ተቀባይነት አለው ወይ የሚለውን እናያለን። ሶስተኛ ደረጃ የምናነሳው በጣም ወሳኝ ነጥብ ነው። የደም አይነት በሕክምናው ያለው ጥቅም ምንድን ነው? ዋትስ ዘ ኢምፖርታንስ ኦፍ ብለድ ታይፕ ኢን ሜዲሲን ኦር ሄልዝ ኬር የሚለውን እሱ እንመለከታለን። መጨረሻ ላይ በሳይንሱ አክሴፕትድ የሆነና የደም አይነት እና ፐርሶናሊቲን በተመለከተ ይህ የምነግራችሁ በጣም ጠቃሚ መረጃ ይኖራል ማለት ነው። አብራችሁ እስከ መጨረሻ ቆዩ። ኬትዜኪ ጋታ በጃፓን፣ በደቡብ ኮሪያ እና በሌሎች ምዕራባውያን ሀገራት እንዲሁም አሁን በብዙ ሀገራት ዘንድ ተቀባይነት እያገኘ እየመጣ ነው። የደም አይነት ከባህሪ ጋር ያለው ቁርኝነት ማለት ነው። በሰው ልጆች ውስጥ የሚገኙት የደም አይነቶች ኤ ቢ ኤ ቢ ኦ ተብለው ይጠራሉ። እኒህም የቀይ ደም ህዋስ ውስጥ ሬድ ብለድ ሴል ላይ ሰርፌሱ ላይ በሚገኙ አንቲጅኖች ነው የተሰየሙት። ኤ የሚባል አንቲጅን ሲኖራቸው ኤ ታይፕ ይባላሉ። ቢ ሲኖራቸው ቢ ታይፕ፣ ኤም ቢም ካላቸው ኤቢ ይባላሉ። ምንም አይነት አንቲጅን ከሌላቸው ደግሞ ኦ ይባላሉ። እንዲሁም አርኤችዲ አንቲጅን የምንለው አለ። እሱም ሬድ ብለድ ሴል ሰርፌስ ላይ የሚገኝ ከሆነ ከላይ ፕላስ 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 እንጨምርባቸዋለን፣ ከሌለ ደግሞ ማይነስ ማይነስ ይሆናሉ ማለት ነው። እንግዲህ የእናንተ የደም አይነቶች ታውቃላችሁ ብዬ አስባለሁ። ከዚህ ቀጥለን ለእያንዳንዱ የደም አይነት ሁለት ፖዚቲቭ ሁለት ኔጌቲቭ ትሬቶችን እንጠቅሳለን። ባላንስ ለማድረግ ያህልና ጊዜን ሴቭ ለማድረግ ያህል ማለት እንጂ ብዙ መገለጫዎች ናቸው እያንዳንዱ ያላቸው። በስክሪን ላይ ግን በዛ ያሉ ትሬቶችን መመልከት ትችላላቸው። ታይፕ ኤ ያላቸው they are perfectionist፣ እንከን የለሽ አድርገው ስራቸውን ይሰራሉ። they are responsible፣ ኃላፊነት ይወስዳሉ፣ ህግን ያከብራሉ። ዳውን ሳይድ ስንመለከታቸው they are stubborn፣ ገታራ ናቸው። they are anxious፣ ይረበሻሉ፣ ይሸበራሉ። ታይፕ ቢ they are creative፣ አዳዲስ ነገር መፍጠር ይችላሉ፣ ችሎታ አላቸው። they are optimistic፣ ጥሩ ነገር ይፈጠራል ብሎ ተስፋ ያደርጋሉ፣ ይመኛሉ። ዳውን ሳይድ ስንመለከታቸው they are selfish፣ ለግላቸው ብቻ ነው የሚያስቡት። they are irresponsible፣ ኃላፊነት መውሰድ አይመቻቸውም፣ ህግ ማክበር ምናምን አይመቻቸውም። ታይፕ ኤ ቢን ስንመለከት they are rational፣ ምክንያታዊ ናቸው። they are genius or talented፣ ልዩ ስጦታዎች አሏቸው። ዳውን ሳይዱን ስንመለከተው ኢንዲሳይሲቭ ናቸው፣ ውሳኔ መወሰን ይከብዳቸዋል። ወዲህ ነው የሚሉት። ኤም ቢም ስላላቸው እንግዲህ ወደዚህም ወደዚህ ነው የሚሉት። ውሳኔ መወሰን ይከብዳቸዋል። they criticize፣ ይተቻሉ፣ ይነቅፋሉ። ታይፕ ኦን ስንመለከታቸው they are confident፣ በራሳቸው በደንብ ይተማመናሉ። they are resilient፣ ፊዚካሊ ሜንታሊ ስትሮንግ ናቸው። never give up፣ ተስፋ አይቆርጡም። ዳውን ሳይዱ ስንመለከተው they are arrogant፣ እብሪተኛ ትዕቢተኛ ናቸው። they are jealous፣ ይቀናሉ። ከእያንዳንዱ ሁለት ብቻ ነው ጅስ የጠቀሱት እንደ ኤግዛምፕል። ሪሊ የእናንተ የደም አይነት አሁን ከጠቀሷቸው ጋር ይሄዳል ወይ? እንዲሁም ስክሪኑ ላይ በምታዩት መልኩ ይሄዳል ወይ የሚለውን እስኪ ኮሜንት ላይ አጋሩ። እንግዲህ እስካሁን ያወራነው ካልቸራል ቢሊቭ ነው። ስትሮንግ የሆነ ካልቸራል ቢሊቭ ነው። ጃፓን አካባቢ ነው ሜይንሊ ኦሪጂኔት ያደረጉት ይታሰባል። በተለይም ከ1970ዎች ጀምሮ ነው ሞሮፍ በደንብ አክሴፕትድ የሆነ እየመጣ ያለው። ሳይንሱ ይህን አይቀበለው። ሳይንሱ ማህበረሰብ ዘንድ ተቀባይነት የለውም። የተለያዩ ጥናቶች ተካሂደዋል። ይህን እስቲ ምናልባት እውነት ከሆነ ለማረጋገጥ ተብለው ማለት ነው። በጃፓን በአሜሪካ እና በሌሎች ሀገራትም ጥናቶች ተሰርተዋል። የደም አይነቱ ባህሪን ሼፕ ያደርጋል ወይ ኢፌክት አለ ወይ ሪል የሚለውን ወይም ደግሞ የደም አይነታችን ባህሪያችንን ዲተርሚን ያደርገዋል የሚለውን ጥናቶች ተሰርተዋል። ግን ስትሮንግሊ አሶሺየትድ ሆኖ የደም አይነቱ ባህሪን አፌክት ያደርጋል ወይም ባህሪን ዲተርሚን ያደርጋል የሚል ጥናት አልተገኘም። ስለዚህም ሳይንቲፊክ ኮሚኒቲው ይህን አይቀበለውም። ስኖ ሳይንቲፊካሊ አክሰፕትድ ማለት ነው። ቀጥለን የምንመለከተው በጣም ወሳኙ ነጥብ ነው። ታዲያ የደም አይነት በህክምናው ምንድን ነው ጥቅሙ? what is the importance or significance of blood type in medicine or health care? በህክምናው የደም አይነት ሶስት ወሳኝ ጥቅሞች አሉት። አንደኛው ዲዩሪንግ ብለድ ትራንስፊውዥን ነው። ደም ሲለገስ ደም የሚሰጠው ሰውና ደም የሚቀበለው ሰው የሁለቱ የደም አይነት ኮምፓቲብል መሆን አለበት። የትኛው የደም አይነት ለየትኛው ይሰጣል፣ የትኛው የደም አይነት ከየትኛው ይቀበላል የሚለውን ስክሪኑ ላይ እንደምታዩት በቀስት ተመልክቷል። ጀነራሊ
ኦ ኔጌቲቭ የሆኑት ለሁሉም መስጠት ይችላሉ። ዚያር ዩኒቨርሳል ዶነር ናቸው። ብለድ ታይፕ ኤቢ ፕላስ የሆኑት ደግሞ ከሁሉም መቀበል ይችላሉ። ዩኒቨርሳል ሪሲፒየንት ናቸው። ሌሎች አይነቶች ደግሞ በስክሪን ላይ እንደምታዩት ከዚህ ወደዚህ ይሰጣል የሚለውን ያመለክታል ማለት ነው። ይህ በጣም ወሳኝ ነገር ነው። ምክንያቱም ደም በሚሰጥበት ሰዓት ላይ ኮምፓቲብል መሆን አለበት። አለበለዚያ ሪያክሽን ይፈጠራል፣ ችግር ነው የሚፈጠሩ ማለት ነው። ሁለተኛው የደም አይነት ወሳኝ ጥቅሙ ዲዩሪንግ ፕሬግናንሲ ነው። በእርግዝና ጊዜ ወሳኝ ጥቅም አለው። ይህም ያው በማህበረሰቡ ዘንድ ሾታ ላይ በመባል ይታወቃል። አሬጅ አይሶ ኢሚዩናይዜሽን እንለዋለን እኛ። በዚህ ጊዜ ደግሞ በጣም ማተር የሚያደርገውን ከላይ ያለችዋ ፕላስ ነች ወይስ ማይነስ ነች የምትለዋ ነው። ከላይ ያለችዋ አሬጅ አንቲጅን እንላታለን። ማይነስ ከሆነች ነው የሾታ ላይ ሪስክ የሚፈጠረው ማለት ነው። ለምሳሌ ኤ ማይነስ ከሆነች፣ ቢ ማይነስ ከሆነች፣ ኤቢ ማይነስ ከሆነች፣ ኦ ማይነስ ከሆነች የእናትየዋ ማለት ነው። የእሷ ብለድ ታይፕ ማይነስ ከሆነ ሪስክ አለ እና የእሷ ማይነስ የባለቤቷ ወይም ደግሞ የወንዱ ፕላስ ከሆነ ማለት ነው። የእሷ ኔጌቲቭ የእሱ ፖዚቲቭ ከሆነ ሪስክ አለ። አሬጅ ኢሚዩናይዜሽን ወይም የሾታ ላይ ሪስክ አለ። እኒህን እናቶች ፎሎ እናደርጋቸዋለን። ኢንዳይሬክት ኮምበስቴስ የሚባል ምርመራ እናሰራላቸዋለን። ከዛም ሴንሲታይዝ ካልሆኑ 28 ሳምንት ላይ አንታይዲ ወይም ሮጋም የተባለ መድኃኒት ይሰጣቸዋል መከላከያ። ሲወልዱም በ3 ቀን ውስጥ አዝ ኤርሊ አስ ፖሲብል የልጁ የደም አይነት ታይቶ ፕላስ ከሆነ አሁንም አንታይዲ ይደገምላቸዋል ማለት ነው። ስለዚህ ፕላስ ማይነስ የሚለው ወይም ደግሞ የደም አይነቱ እንዳጠቃላይ በእርግዝና ጊዜም ትልቅ ሚና ይጫወታል ማለት ነው። ሶስተኛው ወሳኝ ጥቅም ዲዩሪንግ ኦርጋን ትራንስፕላንቴሽን ነው። እንግዲህ በተለያዩ ምክንያቶች ሁኔታዎች አልመቻች ብለው ሁኔታዎች አልፈቅድ ብለው ወይ ሰውነታችን ክፍሎች ፌል ሲያደርጉ ብዙ ነገሮች ሲፈጠሩ ትራንስፕላንቴሽን እንግዲህ አማራጭ ይሆናል ማለት ነው። ንቅለ ተከላ የኩላሊት፣ የልብ፣ የሌሎች የአካል ክፍሎች ሲከናወን አሁንም የሰጪውና የተቀባዩ የደም አይነታቸው ኮምፓቲብል መሆን አለበት። ኮምፓቲቢሊቲው ላይክ ብለድ ታይፕ ላይ እንዳየነው ነው። ለዚህም ይሰራል። ዱሪንግ ትራንስፊውዥን እንዳየነው ማለት ነው። እዚህም ይሰራል። ለዚህ ኮምፓቲብል መሆን አለበት። እዛ ውጭ ሪሲፒየንቱ ወይም ተቀባዩ የተሰጠውን ኦርጋን ፎሪን ነው ብሎ ይቆጥርና አንቲቦዲ ፕሮዲስ አድርጎ ሪጀክት ያደርገዋል ማለት ነው። ስለዚህ በዚህ ጊዜም ኮምፓቲብል መሆን አለበት። ብለድ ታይፕ ማተር ያደርጋል ማለት ነው። ፎር ዮር ኖሌጅ ኢን ሞደርን ሜዲሲን በዘመናዊ ሕክምና ላይ ኢቭን ኢንኮምፓቲብል በሆነ ብለድም ያው ትራንስፕላንት የሚያካሂዱበት ሁኔታዎች አሉ። ይህም የተቀባዩን ብለድ ሪሲፒየንቱን ብለድ ወሻውት በማድረግ አንቲቦዲዎችን ሪሙቭ አድርገው ሪያክሽን እንዳይፈጠር የሚያደርጉበት ሂደትም አለ። ስኖት ኮመን ኤኒዌይስ ለእነዚህ 3 ወሳኝ ነገሮች ብለድ ታይፓችን በጣም ማተር ያደርጋል ማለት ነው። በመጨረሻ ላይ የምናነሳው ነጥብ እንግዲህ የደም አይነት ከፐርሰናሊቲ ትሬት ጋር ዳይሬክት የሆነ ሪሌሽንሽፕ የለውም፣ ሳይንሱ አይደግፈውም ብለናል። በሳይንሱ ስናየው ማለት ነው። ታዲያ ሳይንሱ ምን ይላል ካላችሁ ፐርሰናሊቲ ትሬታችንን ወይም ደግሞ የእኛን ባህሪ የእኛን ጸባይ መገለጫዎች እንዳጠቃላይ ዲተርሚን የሚያደርጉ 2 ነገሮች ናቸው። በዋነኝነት ጄኔቲክ ከእናት አባቶቻችን የምንወስደው ጂን እሱ ማተር ያደርጋል። እንዲሁም ኢንቫይሮንመንት የምንኖርበት አካባቢ፣ ያደግንበት ቤተሰብ፣ እናት አባቶቻችን፣ እህት ወንድሞቻችን፣ ጎረቤት እንዴት ነበር፣ የተማርንበት ትምህርት ቤት፣ የምንሰራበት ቦታ፣ የምንሄድበት የእምነት ተቋም ያሉን ጓደኞቻችን፣ አጠቃላይ ያለን የዚህ ሁሉ ኢፌክት ነው ባህሪያችንን ሸፕ የሚያደርገው ዲተርሚን የሚያደርገው ማለት ነው እንጂ ብለድ ታይፕ ኤ ስላለህ እንደዚህ መገለጫ ይኖርሃል፣ ኦ ስላለህ እንደዚህ አይነት መገለጫ ይኖራል የሚለው ነገር በሳይንቲፊክ ኮሚኒቲ ዘንድ አክሴፕታንስ የለውም። ያላችሁ የደም አይነት እና አሁን ከረንት ላይ ያላችሁ ትሬት ሪሊ ማች አድርጎላችሁ ፖዚቲቭ ከሆነ አሪፍ ነው፣ መቀጠል ነው። ኔጌቲቭ ትሬት ካለ ደግሞ እሱ ማስተካከል ነው። ዊ ካን ሞዲፋይ አወር ትሬትስ። ሞዲፋይ የሚያደርግ ነገር የለም። ዊ ካን ሞዲፋይ። ኦ ታይፕ ኦ ብለድ ታይፕ ያለው ሰው የኤን ማኒፌስቴሽን መያዝ ይችላል። ኤ ላይ ቅድም የጠቀስናቸው ማለት ነው። ኤ ቢ ያለው የቢን መያዝ ይችላል። ችግር የለውም፣ መቀየር ይቻላል። ባለን ኢንተራክሽን በምንሰራበት ቦታ፣ በትምህርት ቤት፣ ከጓደኞቻችን ጋር፣ በእምነት ተቋማት፣ ከቤተሰብ ጋር ባለን ኢንተራክሽን ካን ቼንጅ ኢት መቀየር እንችላለን። ስለዚህ ብለድ ታይፓችን ዲተርሚን ሊያደርገን አይችልም። ፐርሰናሊቲያችን ዲተርሚን ሊያደርገን አይችልም። ዊ ካን ቼንጅ ኢት አይደል? ይህን እንደወሰነ ጥብ ልናይ ያስፈልጋል ማለት ነው። ውድ ተመልካቾች እንግዲህ ዛሬውን ቪዲዮ ጠቃሚ እንዳገኛችሁ ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ሰላማችሁ ይብዛ።